እኔ እናንተ ብቻ እንኖር የምትይም ከሆነ እንኖራለን። አንቺ የምትፈልጊውን መስፈርት የምትፈልጊውን ነገር አስቀምጪ። እንዲህ አይነት ነገር ነው የምፈልገው ከአንተ ጋር ለምኖር በይ፣ እኔ አደርግልሻለሁ። አዩን ተዋት ካልሽ ተዋታለሁ። በቃ ከልጆቼና ከአንቺ አይበልጥብኝ፣ እተዋታለሁ። እኔና አንቺ እንታረቅ በቃ። አዩዋት፣ እሷንም ብዙ ፈተንኳት፣ አትሆነኝም። ያው ግን ከዚህ በፊትም እንደተናገርኩኝ እቺ ጣት ቆስላለች ብለን የራሴ ጣት ነው ቆስሏል ይሸታል ብዬ ቆርጬ መጣል አልችልም። ያው እሷንም አንዴ ሚስቴ ነች ብዬ ያገባኋት ሚስት ናት። ተበላሸች፣ ጸባያ መጥፎ ነው፣ ጸባያ ስለማይሆን ብዬ ዝም ብዬ ጸባያን አሳቤ ማባረር ያው ይከብዳል። ለማስተካከል ለማስተማር መምከር ነው። እየጣርኩ ነው ከካሜራ ጀርባን ብዙ ነገር እኔ የእውነት እያረኩ ነው። ለማስተካከል ብዙ እየሞከርኩ ነው፣ እየመከርኳት ነው። እና ሱመያ እባክሽ ተለመኝ፣ እባክሽ ልለምንሽ። አዩን ማባራት የምትይ ከሆነ አባርልሻለሁ። የፈለግሽውን ነገር ሆነልሻለሁ። እና አትጨክኝ እንደዚህ። ዛሬ ነገ እንገናኛለን። ዛሬ ነገ ትበቀለኛለች። ያናድርኳትን ትንሽ ታንከራተኝና ትዕግስቴን ታየውና ትፈተነኝና ከሷ ጋር መኖሩን ከሷ ጋር መዞሩን መከተሉን እሷን መፈለጉን ተስፋ አልቆረጠም ብላ አንድ ቀን እሺ ብላ ይቅርታ ተቀብላ ይቅርታ አድርጋልኝ አብራኝ ትኖራለች ትመጣለች ብዬ ጠብቁሽ ነበር። አሁን በጣም በዛ ረጅም ጊዜ ሆነን። የምር ሱመያ በጣም ይከብዳል። እባክሽ ተለመኝ፣ ልለምንሽ። ይሄን ያህል ምን አርግሽ ነው? በቃ ብዙ ጊዜ ለምንሻል። ያው አገባው በቃ የተፈጠረው ነገር ስተቱ ይቅርታም ብዬሻለሁ። እና ሱመያ እባክሽ ፕሊስ ልለምንሽ። እና መብራቱም እያስቸገረ ነው፣ ፓወር ዛሬ የለም። ካልሆነ ውጪ ወጥቼ ጨርስላችኋለሁ። ውጪ ቢሆን ቆሜ የቀረው መልእክቴ ማለት ነው። ውድ ቤተሰቦች ይሄንን ነው ዛሬ ላችሁ የመጣሁት። እንግዲህ ቪዲዮውን እስኪ ላይቱም ጠፋ፣ መብራት ፓወሩ ደካማ ሆነ። ድርግም እያለ ስለሆነ ኮምፒውተሩ ማን እንዳይቃጠልብኝ ላጥፈው እና የቀረውን ቪዲዮ ጨርስላችኋለሁ። አዩን ፍታልኝ፣ አዩን ተወልኝ ካልሽኝ ተወልሻለሁ። አዩ ከኔ ጋር ብቻ ኑር ካልሽ እኖራለሁ። አይ ብለሽ ሌላ ሰባሰብ መታበጂ ከሆነ ሌላ ጣጣ መታበጂ ከሆነ በቃ ካሁን በኋላ ስምሽን ላልጠራ የመጨረሻዬ ነው። ማንኔ ካሁን በኋላ አንቺ ፍለጋ ወዴትም አልመጣም። እዚህ አዳማ መጥተሽ እዚህ አካባቢ ነች ቢሉኝ ራሱ አልወጣም፣ አንቺ ፈልገሽ እንደውለሽ ካልመጣሽ በስተቀር። እና ሱመያ እቺ የመጨረሻ ማስጠንቀቂያ ነች፣ የመጨረሻ መልእክቴ ነች። ካሁን በኋላ ስምሽን ማልጠራ፣ በአንቺም ምንም አይነት ቪዲዮ አንሰራም። አንቺም ተውኝ ብለሻል አይደለ? በቃ ተነሻል። እሺ ብለሽ ካልሽኝ አዩን ተዋትና እኔ ልምጣ ካልሽ ይሄው መንገዱ ክፍት ነው። ከዚህ ቪዲዮ በኋላ ያለው ቪዲዮ አንቺ ዛሬ ካሁን በኋላ የምትለቂው ቪዲዮ ላይ ወይ እሺ ወይም ደግሞ የሆነ መክናሽ ካላቀረብሽ በኋላ ሌላ ነገር የምታወሪ ከሆነ በቃ እኔ መጨረሻዬ ነው ማለት ነው። ወይ አዩን ትቼ ከአንቺ ጋር ለመኖር ወስኛለሁ፣ ወይም ደግሞ በቃ አንቺን ከነጭራሹ ትቼ ከአዩ ጋራ ቆንጆ ኑሮ ለመኖር እሷን አስተካክዬ ስምሽ እንዳጠራ አድርጌ ማለት ነው። እና በቃ